ሁላችሁንም በጌታ ስም ሰላም እላችኋለሁ እዚህ ኃይለኛ ፀሐይ ላይ ሆኜ በታይላንድ ሀገር ነው ይሄንን ሰላምታ መልክላችሁ አሁን በዚህ ጊዜ የኢትዮጵያ ግሬት ኮሚሽን ሚኒስትሪ ከኢትዮጵያ አብያተ ክርስቲያናት ጋር በመተባበር ለሀገራችን በአንድነት ለመጸለይ ይሄንን አዲስ ዌቭ በሚል ስያሜ የተሰየመውን ሀገር አቀፍ የጸሎት እንቅስቃሴ ጥሪ እያቀረብን ነው ያለነው ጌታችን ኢየሱስ ክርስቶስ የመከሩ ብዙ ነው ሰራተኞች ግን ጥቂቶች ናቸው የመከሩ ባለቤት ለመከሩ ሰራተኞችን እንድልክ ጸልዩ ብሎ ጠይቆናል ጠርቶናል እንድንጸልይ ወደ ፈተና እንዳትገቡ ትጉና ጸልዩ ብሎ አስተምሮናል እንደገናም ደግሞ እግዚአብሔር በሰማይ ያለውን ፈቃዱን በመድር እንዲፈጽም እኛ እንድንጸልይ ተጠይቀናልና በዚህ ጊዜ ሁላችንም በአንድነት ተባብረን ለምድራችን መለወጥና መባረክ የምንጸልይበት ጊዜ ነው ይሄንን ጥሪ ነው ያስተላልፈን ያለነው ሁላችን በመንጸልይበት ጊዜ በአንድነት በመንጸልይበት ጊዜ ህብረታችን እያደገ ይሄዳል የእግዚአብሔር ፈቃድ በመድራችን ይፈጸማል ምድራችን በመንፈሳዊም በስጋዊም ትባረካለች ብዙ መንጸልያቸው ነገሮች አሉ አሁን መጨረሻው በጣም እየቀረበ ባለበት በዚህ ጊዜ ወንጌል እንዲሰራጭ ለዓለም ሁሉ እንዲደርስ ከእግዚአብሔር ደግሞ ከሀገራችን ከኢትዮጵያ ብዙ የወንጌል አገልጋዮችን ወደ መከሩ እንድልክ በኢትዮጵያም ውስጥ ከኢትዮጵያም ውጪ ወደ አፍሪካ ወደ አውሮፓ ወደ ኤዥያ ወደ አሜሪካ ወደ ተለያዩ ክፍለ ዓለሞች የወንጌል መልእክተኞችን እንድልክ አብረን የምንጸልይበት ጊዜ ነው እግዚአብሔር ደግሞ በመድራችን ያሉትን እንቆቅልሾች እንዲፈታ የምንጸልይበት ጊዜ ነው ዛሬ በአለም ላይ እግዚአብሔር ብዙ ትልልቅ ስራዎችን እየሰራ ነው ለምሳሌ እኔ ባለውበት ስፍራ እንኳን እግዚአብሔር ትልቅ ስራ እንዲሰራ እየታመነን ነው ያለነው ጌታችን ኢየሱስ ክርስቶስ ይህም የመንግስት ወንጌል በዓለም ሁሉ ይሰበካል ያኔ መጨረሻው ይመጣል ለአሕዛብ ሁሉ ምስክር እንዲሆን ይህም የመንግስት ወንጌል ይሰበካል እንዳለው ሁሉ ዛሬ ተጨማሪ 5 ሚሊዮን ቤተክርስቲያናት በመድር ዙሪያ መተከል ይኖርባቸዋል በመል እምነት ተመስርተን ይህንን እየሰራን ነው ያለነው እግዚአብሔር ትልቅ ስራ እየሰራ ነው ያለው ስለዚህ እጅ ለእጅ ተባብረን እንጸልይ እግዚአብሔር ከሰማይ እንዲባርከን እንጸልይ እግዚአብሔር አገልጋዮችን እንዲያስነሳ እንጸልይ እግዚአብሔር የሐሰት ትምህርቶች ወደ ቤተክርስቲያን እንዳይገቡ ምእመናንን እንዳይወስዱ በመጨረሻው ፍቅር እንዳይቀዘቅዝ እግዚአብሔር እርስ በርስ የምንዋደድበትን ፍቅር አብዝቶ እንዲሰጠን እንጸልይ ለሀገራችን እንጸልይ ለፖለቲካ ለሚመሩን ሰዎች እንጸልይ እግዚአብሔር ጥበብና ማስተዋል እየሰጣቸው ሀገራችንን መምራት እንዲችሉ እንጸልይ እግዚአብሔር በአንድነት እንዲያሳድገን እንጸልይ እኔና ቤተሰቤ ደግሞ እየጸለይን ነው ያለነው በዚህ የጸሎት ጥሪ ደግሞ ከናንተ ጋር አብረን እንሰለፋለን እግዚአብሔር ምድራችንን ሲባርክ እግዚአብሔር ብዙ አገልጋዮችን ቀብቶ ሲያስነሳ እግዚአብሔር ብዙ ደቀ መዛሙርትን እንድናፈራ ሲጠቀምብን ለሌሎች ሀገሮች ደግሞ በረከት ሲያደርገን ማየት ስለምንፈልግ በዚህ ሁሉ አንድ ላይ ተባብረን እስቲ እንጸልይ የእግዚአብሔር ፈቃድ በምድራችን እንዲፈጸም እና ለዚህ ጥሪ ምላሽ የምትሰጡ ሁሉ ጌታ ይባርካችሁ እግዚአብሔር ሊባርከን ስለፈለገ ነው እንድንጸልይ እየጠራን ያለውና ተባብረን እንጸልይ ጌታ ይባርካችሁ እኔና ባለቤቴ እንወዳችኋለን